የልብ መጽዳትና የልብ መብራትን በሶስት ነገር ፈልገው። ነገሮች ልብህ ይበራል እንዲሁም ደግሞ ይጠራል። እነሱ ምንድናቸው? የመጀመሪያው ቁርአንን እያስተነተኑና ቀስ ብሎ መቅራት። ከቀንም ከሌሊትም ክፍል ከቁርአን የተወሰነ ድርሻ ውሰድ። ከዛ ውስጥም የተወሰነ ለሰላት ድርሻ ስጠው። ማለትም ሰላት ላይ ቆመህ የምትቀራው። በኸልዋ ወይንም የተገለለ ቦታ ውስጥ ሆነህ ቢሆን ደግሞ የተሻለ ነው። በመትቀራ ሰዓት በእርጋታና በማስተንተን ቅራ። አልኢማም አብዱላህ ቢን ሁሴን ቢን ጣሂር ለእህታቸው ልጅ እንዲህ አሉት፣ ትላንትና በመናሜ የመሲላ ቤቶችን አየኋቸው፣ ያሉበት መንደር ማለት ከፍ ብሎ አየኋቸው። ነገር ግን ያንተን ቤት ከሌሎቹ ከፍ ብሎ አየሁት። ያንተ ክፍልም ከሌሎቹ ክፍሎች ከፍ ብሎ ነበር የሚታየው። እንዲህ የሆነልህ ቤትህ ላይ ምን ሰርተህ ነው? ምንም አልሰራውም። ነገር ግን ስንገነባ መነየት ያለብንን ነገር ከመነየት ውጪ፣ እሱንም እናንተ ያስተማራችሁን ማለት ነው። ከዛ ደግሞ እያንዳንዱ ክፍል ውስጥ የቁርአን ختم አደርጋለሁ፣ ቁርአን አختምበታለሁ በእያንዳንዱን ደረጃ። እንዲሁም የሰላት ختማ ማለትም ሰላት ቆሜ እያختምኩበት ነው እማልፈው በእያንዳንዱ ክፍል በእያንዳንዱ ደረጃ። ያው እኛ ያለንበት ክፍል ደግሞ ብዙ ختም እናደርግ ነው። በዚህ ምክንያት ነው ቤትህ ከሌሎች ቤቶች ከፍ ብለው የታዩት። ክፍሎችህም ከሌሎች ክፍል ከፍ ያሉት በዚሁ ነው፣ በቁርአን ከፍ አሉ። አንዳንዱ ቤት ይገነባል አመት ሙሉ ግን አንድ ቀን እንኳን ختም ተደርጎበት አያውቅም። አንዳንዱ ቤትማ ጭራሽ ተختሞበት እንኳን አያውቅም። የሙእሚን ቤት እንደዚህ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን የሚቀራበት ቤት